እንዴ ምን ሆነ ነው? ይቅርታ ወንድሜ። ወይኔ ጉዴ ዛሬ ተበላው። ምንድነው የሚያደናብር? እባክህ ወንድሜ ተባበረኝ። እዛ ጋር ሚስቴና ፍቅረኛ ይቆማል። ማን እንዳገናኛቸው? ሚስቴና ፍቅረኛ? ወንድሜ አንድ ነገር ብቻ ተባበረኝ። ታዩ ሌላ ችግር ነው። መኪናዬን ብቻ ይዘህልኝና። ችግር የለውም። ምን አይነት ሰው ነው እንዴ? ወይኔ እንዴ ምን ሆነ ነው? መኪናው ጋር ሚስቴና ፍቅረኛ ይቆማል። ያንተም ምን አይነት እንዴ? አንተ ውሻ! ሚስቴን አንተስ ብትሆን ሚስቴን አንተንም እሷንም ገላቸዋል። ራስህ እንደ ጻድቅ ታያለህ እንዴ? አንተም እኔም ስተት ሰርተናል። አሁን ሚስቴ ጋር ደውልና እንደማታገኛትም እንደማፈልጋት ንገራት። አንተም ደውል። ፍቅረኛ ይደወለ መጣ። የኔም ደወለ። ትሰሚኛለሽ? አይንሽም ማየት አልፈልግም። ሁለተኛ እዚህ ስልክ ላይ እንዳትደውይ። ከዚህ በኋላ እዚህ ስልክ ላይ እንዳትደውይ። ምን ሆነሽ ነው? ባል ይደወለ መጣ። የኔ ሚስት ከተገናኘን አብረን ጊዜ ካሳለፍን ቆየናል። ለምን ዛሬ ራት አልጋብዝሽም? ደስ ይለኛል። ምንድነው ባሌ ደስተኛ ያደረገሽ? ባሌ ዛሬ ማታ ራት ሊጋብዘኝ ነው። የኔም ብለው እንደውሎ ራት ልጋብዝሽ አለኝ። ለምን አራታችንም አንድ ላይ እንበላው? ውይ ደስ ይለኛል። ቆይ ልንገረው። ሄሌን ይፍቅር ዛሬ ተዋወቅኳት። የሆነች ምህሩ የምትባል ጓደኛ አለችኝ። ዛሬ ተዋወቅኳት ጀሪ የምትባል ጓደኛ ያለች። ለምን አንድ ላይ ራት አንበላው? ሰርጆ ስራ አለብኝ። ስራ አለብኝ። ይቅር ስራ አለብኝ። ይቅር እንዴ ምንድነው ማየው? ለካ አልነገርኩም። አንተን ብቻ እኮ ነው የማውቀው ወንድ። ለክብሯ የማትጨነቅ የፈለገ ወንድ እንደፈለገ የሚያደርጋት ሴት እንደነበርሽ ነው የማውቀው። እንዴ ማለት እዚህ ሴት መሆንሽን ባውቅ ኖሮ እኮ አላደርገውም ነበር። ስለወደድኩህና አንተን ላለማጣት ነው ይሄን ያደረኩት። የምትፈልገውን አግኝተሃል። በቃ ውጣልኝ፣ ውጣልኝ። እንዴት ነበር? አሳካው አይደል? ሲጀመር ነግሬህ እኮ ነበር ልጅቷ ሁሉም እንደፈለገ የሚያደርጋት። ምን ነው አንተም እኮ የርሻን አግኝተሃል። ዝም ማለት አትችልም? አንቺ ልክ ነበርሽ። እሺ አሁን ምን ቀረህና ደግሞ ተመለስክ? እንቅልፍ መተኛት አልቻልኩም። ስለ አንቺ ነው ሁሌ ማስበው። በቃ ተወው፣ ድጋሜ አትጥራ። አንቺ ደግሞ ዛሬ አዳር ስንት ነሽ? ቢያንስ እንኳን ወርደ ባታዋራኝ ምን አለ በክብር ብታዋራኝ። ደግሞ ከመጀመሪያው ለሴተኛ አዳሪ ክብር የሚሰጣቸው ባለጌ ነህ። እሺ ስድ ማን ነው ባለጌ የምትይው አንቺ? ምን ልትሆን ነው? እንዳላዋርድ። እሺ አንቺ ርካሽ ምን አባሽ ነው? ታዲያ አንተ ርካሽ ቦታ ምን ታረጋለህ? ደግሞ አንተ ምን አገባ ነው? ላዳር ፈልጋት ነው? እውነቱን ልንገርህ፣ አንተ ነህ ርካሽ። እሷ የጎደላትን ለመሙላት ነው ገለዋ የምትሸጠው። አንተ አለ አይደል እዚህ መስመር አላለፍክም? ደግሞ ለዚህ ርካሽ አገኛለሁ፣ ጠብቅ። አይዞሽ፣ ይህን ስራ ለመስራት ያስገደደሽን ነገር አላውቅም፣ ግን ሁሉም ያልፋል። እሺ ለዛሬ ይሄን ልቻል። ወደ ቤትሽ ሂጂ። እሺ እንኪ ያዢ። እሺ አመሰግናለሁ። ሂጂ በቃ። ማነው? አቤት ምን ነበር? ይቅርታ ማዘርዬ፣ ኬኩ ይኖራል? ምን መሄጃ አለው? ይኖራል። ለምን ፈለግሽው? ማዘርዬውን የማናገረው ጉዳይ ነበረ። ኬኩ? አቤት። ሳይፈልጋል አቤት። ይቅርታ ማዘርዬ፣ አንዴ ብቻውን ላናግረው። ለምን? እዚህ እኔ ፊት ማውራት ይከብድሻል? አይ አንዴ ብቻውን ማናገር ፈልጌ ነው። ወጣ አናግራት። ሄዱታ። እንዴት ነህ ኬኩ? እንዴት ነሽ ሐናን?
ደህና ነኝ። ጠፋህ እኮ። አረ አለው። በጣም ጠፍተሃል። አይቼህ አላውቅም። አለው አልኩሽ እኮ። ከዛ ቀን በኋላ ተገናኝተን አናውቅም። ኬቱ ከዛ ቀን በኋላ ያው እንደምታየው እንግዲህ ነገሮች በጣም ተለውጠዋል። አዎ እንደማየው ከሆነ ወፍርሻል። ምን ቦርጭ ነው? አይ ወፍሬም ቦርጭም አይደለም። እና ካንተ እርግዤ ነው። እርጉዝ ወያው ጉዴ ጆሮዬ ነው። ምንድን ነው ያልሽው? አልሰማሁም። አዎ ከልጆት ነው ያረገዝኩት። እርጉዝ ነሽ የኔ ልጅ? አስረገዝክ? አዎ መሰለኝ። እኔ እንጃ። የልጅ ልጅ መሰለኝ። አልፈልግም። ወይኔ ጉዴ! ናንቺም ልጄንም በቴስታ ሊሉብኝ ራስ ያሳድገዋለሁ። ውጋት የቀጠናው ስጋት ይላል በይ አዚጅራ ያልኩሽ አይደለም እንዴ? አንቺ አንበሳው እዚህ ወጋጊዋ ታዲያ ቀዩንም ነጩንም ነው የምልሽ። አንቺ አንበሳው ናዚያንስ ምርጥያንስ እኔ አለው ነው የምልሽ። እዛ ጥቁሩ በየ እና ናስኪ አንተ እንዴት አባቱ ነው የሚያምረው! በእናትሽ ሴት ለከፋ እኔ ወንድ ልጅ ተበላ። ወንድ ልጅ ተበላ። እየጠራን ካርኒ አሰማ ነው ወይስ መሽኮርመም ነው? መሽኮርመም ጉድ ፈላ ወይ 21ኛው ክፍለ ዘመን ወንድ ልጅ ተበላ። እነዚህ ጋር ማለት ነው። እኔ ማንነቴን ማሳያለሁ። ሴት እኔ ለቡ ማን ይፈልገኝ? እኛ ነን ማለት እኔ ነኝ። ቆንጆ ስልክህን አትሰጠን? ይሄ ስልክ ነው አንቺ እንዳላጠፋሽ። የማንሽ ሞጥማጣ ምንድነው ትወጣጠራለህ እንዴ? ከፈለክ ስልክህንም እንዳሉ ጭኔ ስር ገብቼ እንዳልኩን ትሄድ ጋዚ እንደሱ አትሩም እንዴ? ለቡ እጅህን አንሳው ከመኪናዬ ላይ ደሃ ልጅ። ምን አልሽ አንቺ? አንተ እጅህን አንሳው ከመኪናዬ ላይ ደሃ ልጅ። ምን አልሽ አንቺ? ደሃ ልጅ ነው ያለች። ምን ነው ደበረህ እንዴ? አፍ ሲከፈት ጭንቅላት ይታያል የሚለውን አባባል በእናንተ አረጋግጥ። ድሮም ደሃና ተረት። ባክሽ ከነዚህ ጋር ወርደሽ አታውሪ። ነይ እንሂድ። ለዚህ ጥጋባችሁ ጥሩ ትምህርት ማግኘት ያለባችሁ አይመስልም? ታርጋውን ይዘዋለሁ በታችኛው አስፈ እማዬ ትቶራለኝ ትምህርት ቤት ነኝ አልወጣሁም። እሺ በጊዜ ነኝ። እማዬ አታስጨንቀኝ፣ ፈተና ደርሷል። ፎከስ አድርግ እስኪ። እሺ የኔ ልጅ። እሺ ቻው። አንዴ መጸዳጃ ቤት ደርሼ ነጥሽ። ይቅርታ ና እንዴ። ምን ይቻላል? አባት ሩም አላችሁ አይደል? አዎ አለ። ሳታስነቃ ያዘልን ቺኳ ሳትባል አልገባኝም። ወንድ አይደለ እንዴ? እቺን እዛ እናላሽ። አይ አያስፈልግም። የኔ ቆንጆ የሥራ ስልክ አስቸኳይ ነው። አውርቼ ልምጣ? ትችላለህ። ይቅርታ ይሄን ልጁ ምንሽ ወዲህ ነው አልጋ ይዟል። እንዴ እባክህ አስመልጠኝ እባክህ። ቆይሽ ነይ ይሽጣል። እዚህ ነው እናስተናግደው። በቃ እንግባ። እንደ ተባባለ ነው። እሺ ታደርጊው። ሄሎ ወንድሜ፣ ባለቤቴ ምሳ ለጋብዛችሁ እያለ ነው ከፍቅረኛ ጋር። እውነት ደስ ይለናል። ብሉ በእናታችሁ። ወንድሜ ብላ እንጂ። ነንኪላ ጉርስሽ። አንተ ምን ሆነ ነው ለኔ ሳታጎርሰኝ የሰው ሚስት የምታጎርሰው? ዝም ብለሽ ቁጭ በይ። ወይኔ እንዴ በጣም ይቅርታ።
ሂጂ አንቺ አዋራጅ፣ ሁሌ ታዋርጅኛለሽ። ሂጂ። ታው በባልና ሚስት መሀል ጣልቃ ትግባ። አንቺ በሰው ፊት ምንም ነገር ባደርግ እንዳትናገርኝ አላልኩሽም? ጆይ ምንድነው? እህቴ ምን አርጊ ነው የምትለው? ምን አገባ በእኔና በሚስቴ ማለት? ና ብላ ወደን ልምላል ባልኩ እንዴ ንቀት። ጫፉ እንዳነካው ባሌ። አቤት። አዎ ጫፉን ተነካውና ወንድም አይደለምሽ። እንደዚህ ማለት እንዴ? ለምን አይገልሽም? እንሂድ። ምን ሆነች? ዳጊ የምር ቀልድ ነው በለኝ። ይቅርታ ዳጊ። ቆይ እውነት ዳጊ ነህ? አይኖች ምን ሆኖ ነው? ምንድን ነው ያደረግከው? ጥቁር መነጽር። ዳጊ የምር ቀልድ ነው በለኝ። ማያ እውነት አንቺ ነሽ? ድምፅሽን ድጋሚ ሰማለሁ ብዬ እኮ አስቤ አላውቅም ነበር። አመታት በኋላም ቢሆን እኮ ያው የድሮ ድምፅሽ ነው። ድምፅሽ አልተቀየረም። ማያ ራሷ ማያ ነሽ። አታስቢ ማያ አታስቢ። እኔ እኮ ደህና ነኝ። ምንም እየገባኝ አይደለም። ምንድን ነው የተፈጠረው? እና ቁጭ በልና እናውራ። ቀስ በል ተቀመጥ እዚህ ጋር ቆይ። እኔ ማያ እያለቀሽ ነው እንዴ? ለምን ነው የምታለቅሽስ? እኔ እኮ ደህና ነኝ። አታልቅሽ። እንዴት አታልቅሽ ትለኛለህ ዳጊ? ያኔ ከዓመታት በፊት ጠላሁሽ፣ ካሁን በኋላ አብረን መሆን አንችልም ብለህ ድንገት የጠፋው ለዚህ ነው? እኔ እኮ ሌላ ሰው ወደ እኔ ሰልችቼ ከመስሎኝ ሌሊቱን ሙሉ ሳለቅስ ነበር ማነጋው። ልክ አይኖች ጨልሞ ነው። ግን ለምን አልነገርከኝም? አሁን ቢረፍድም እውነቱን ማወቅ አለብሽ ብዬ አስባለሁ። ያኔ ታስታውሽ እንደሆን ሁለታችንም የመኪና አደጋ አጋጥሞን ነበር። ሆስፒታል ከኔ በባሰ አንቺ የከፋ አደጋ ነበር የደረሰብሽ እና ዶክተሩ ደግሞ በፍጥነት ቀዶ ሕክምና ካልገባሽ ሁለቱም አይንሽ እንደሚጠፋ ነገረኝ። ከያ ሰዓት ላይ የት እንደምገባ ጠፋኝ። ምክንያቱም በእኔ ጥፋት እኔ በፈጠርኩት አደጋ አይኖችሽ ጨለመው፣ ሁሉም ነገር ጨለማ ሲሆንብሽ። ምን እያልክ ነው ዳጊ? ይኸውልሽ የኔማ አንቺ ያኔ በሰዓቱ ተማሪ ነበርሽ። ዶክተር መሆን እንደምትፈልጊኝ ማውቃለሁ። ህልሞችሽ ደግሞ በእኔ ምክንያት እንዲጨናገፉ አልፈለኩም። በቃ ከዶክተሩ ጋር ተስማማንና በእኔ አይን እንድታይ የኔን አይን አንቺ ሰጠሽ። ግን በሰዓቱ ዶክተሩን ለአንቺ እንዳይነግርሽ አላስገብቼው ነበር። አይ አይሆንም ዳጊ። ቆይ ለምን እንደዚህ ያደረግ? እኔ እኮ አሁን እያዩ ያለሁት ባንተ ብርሃን ነው። ቆይ እሺ ያንተን ብርሃን ነው ተሸክሜ የምዞረው? ቆይ እሺ እኔ አሁን እንዴት ትከፍላለሁ? እባክህ ዳጊ ይቅር በል። ለአንተ ክፉ ስላሰብኩኝ ይቅር በለኝ። ምንም የምትከፊው ወደ የለም የኔ ማለት። አንቺ እኮ ምንም ጥፋት አላጠፋሽም። እኔ እኮ አይኖቼን በጣም ዛሬ በአንቺ አይን ውስጥ ሆኜ ዓለምን እያየኋት ነው። ደግሞ አንቺ ስትስቂ የኔ ብርሃንም ይበራል። አንቺ ስታለቅሽ ግን እኔን ጨለማው ክብድ ይተኛል። ስለዚህ እኔ ማያ እባክሽ ካሁን በኋላ አታልቅሽ እባክሽ። ካሁን በኋላ የትም አትሄድም ዳጊ። ትናንት ላይ ለኔ ብርሃን ለመሆን ስትል ራስን አሳልፈ ሰጥ። ዛሬ ደግሞ እኔ ያንተ ምርኩዝ፣ ያንተ መሪ፣ ያንተ ሙሉ ህይወት ሆናለሁ። እንደ አዲስ እንጀምር እባክህ ፍቀዱልኝ ዳጊ። የኔ ማያ እንዴ ያንቺ መሆንማ እኮ በጨለማ ውስጥም ብትሆኚ ገነት ውስጥ እንደመኖር ማለት እኮ ነው። እኔ ደስ ነኝ የሚለኝ። ካሁን በኋላ ምርኩዝ አያስፈልግም። እኔ ምርኩዝ ሆናለሁ። እሺ እሺ ና አሁን እንሂድ። መጣው እሺ የኔ ፍቅር አንቺን ሳገኝ። ስሜ የኔ ፍቅር ዛሬ ነው አይደል ሶፋና ፍሪጁን የምናየው? እንደ ቀልድ የቤቱን ዕቃ ሞላ ነው አይደለ? ሄሎ ማነህ አንተ? አንተ ራሱ ማነህ? የጮኘን ስልክ አንስተ ማነህ ትለኛለህ እንዴ? ማነህ አንተ? አይ እኔ ታላቅ ወንድሟ ነኝ። ስትመጣ ትደውላለች። ወጣ ብላ ነው። ምን ነው ፊት ተቀየረ? ማዘር ደውላ ነበር።
እውነት ቶ በቃ በኋላ ደውልላታለሁ። ለምን ግን ምን በደልኩሽ? ማለት የእኔን ስልክስ ዳድ ብለሽ ነው ሴቭ ያደረግሽው? ስልኬን አነሳው እንዴ? ባላነሳው ይሻል ነበር አይደል? ለምን ስልኬን ያለ ፍቃድ ታነሳለህ? ከመጀመሩ ነው እኔና አንቺ በፍቃድ ስልክ መነሳሳት የጀመርነው። ቆይ እኔ ነኝ እሱ ነው ባጣ? ቆይ ለነገሩ ታዩ ግልጽ ነው። ፍሪጅና ሶፋ ዛሬ ነው የምናየው ብሎሻል። ቆይ ላስረዳ። ምንም የምታስረጂ ነገር እኮ የለም፣ ያለቀለት ጉዳይ ነው። ግን አንድ ጥያቄ ልጠይቅሽ እስቲ። እንዴት በሁለት ቢላ መብላት ቻልሽበት? መቼ ነው እንደዚህ ሆንሽው? ይቅርታ። ለሌላ ጊዜሽ ካልሆነ አይሆንም ነው የሚባለው። እኔ አልተቀየምኩሽ፣ ግን ከዚህ በኋላ አይንሽን ማየት አልፈልግም። ልቤን ታውቂዋለሽ፣ ክፉ አልመኝልሽ። ለመጪው ትዳርሽ ይቅናሽ። አንተ ካልሴ እንዳይነካ እባክህ። እሺ እሺ እባክህ በቃው። ይሄኛውን ቶሎ ጥረገውሳ። ይህ ፈዛዛ። አረ ምሳ የለኝም፣ አልከፈልከኝም። ፈጣሪ አሁን ምን አደረኩት? ለኔም ጠረግልኝ። ነጠላ ጫማ እኮ ነው ይሄ፣ አይጠረግም። ምንድነው ይሄ? የኔና እሱ ነው። በሰዎች ተስፋ እንዳትቆርጥ ነው። እሺ ጣቶችሽ በጣም ያምራሉ። ምንድነው አባትሽ ደውሎ የሚለው? ምን አለ ደግሞ? በእኔና ባንቺ መሀል እንዳይገባ ብዬሽ አልነበረ? ካንተ በፊት እኮ አባቴን ነው የማውቀው። እንደዚህ እንዳትናገረው። አግብተሽ ስተሽ የመጣሽ እኮ ከኔ ጋር ለመኖር ነው። አንተ ክብርህን ጠብቅ እሺ። አንቺ ምንድነው? ሴት ልጅ አትመታም። ምንድነው የምታደርገው? ምን አገባ? ምን አገባ? ሚስት ከሆነች በስነ ስርዓት አታናግራትም? አንተ ምን አገባ? ቆይ አንተ ምን አገባ? እስቲ ልቀቀኝ፣ በእናትህ ልቀቀኝ። አርፋ አትቀመጥም? ባሌ ምን አርግ ነው የምትለው እንዴ? ያማችኋል እንዴ? በእኔ ታረቃችሁ? ና ወደ ቤታችን እንሂድ። ወይ ጉድ! እንዴ አይንሽ እኮ በልዟል። ምን ሆነሽ? ዝም በል። አልፈልግም። እንደዚህ ሆነሽ ያመጣሽውን ብር ተቀብዬ አልሄድም። ጀሞ እሺ፣ ፒስ። የፈለጋችሁትን ነገር ተጠቀሙሽ። ዛሬ በኔ ውጪ። ምንድነው? ቆየሽ እኮ ይሄ ሁሉ ሰዓት ቆሜ ልጠብቅሽ? ይቅርታ ጆ፣ ባሌ ከቤት እስከሚወጣ እየጠበቅኩት ነበር። እሺ ይሁንልሽ። እንዴ አይንሽ እኮ በልዟል። ምን ሆነሽ ነው? የኔት አይንሽ ምን ሆነ ነው? እንዴ ከደረጃ ላይ ወድቄ ነው። ተረጋጋ፣ ይሄ ችግር የለውም። አትዋሽ። መቶሽ ነው? ያወሬ ባልሽ ነው እንደዚህ ያደረገሽ? ዝም በል። ምን ሆነሃል? መንገደኛ እኮ ይሰማናል። የእኛን ህይወት ለማስተካከል ስትይ ነው እዛ ሲኦል የሆነ ቤት ውስጥ የገባሽው። እኛን ደስተኛ ለማድረግ ስትይ የራስሽን ደስታ አጣሽ። እኔ ህይወት መረረኝ አልኩክ? ታውቃለህ፣ ይህን ህይወት መርጬበት ነው የገባሁት። እናታችን መድኃኒት ያስፈልጋታል። አንተም ቢሆን ደግሞ ትምህርትህን መጨረስ አለብህ። አሁን ወሬህን አታብዛ። በል አሁን ይህንን ያዝና ከዚህ ሂድ። አልፈልግም። እንደዚህ ሆነሽ ያመጣሽውን ብር ተቀብዬ አልሄድም። ይኸውልህ የኔ መስዋዕትነት ዋጋ እንዲኖረው ከፈለግ አንተ ጠንክረህ ትምህርትህን ተማር። እናታችንን ከጎኗ ሆነህ ተንከባከባት። በል አሁን ይህንን ያዝና ከዚህ ሂድ። ራስህን ጠብ። ደግሞ እናታችንን አደራ። ደስታዬ ነሽ ለኔ፣ ምክንያት ለኩራቴ፣ ጸዳሉ በቴ። ተስፋዬ ነሽ ለኔ፣ ህልምና መብራቴ፣ ገላ ድምቀቴ። ደስታዬ ነሽ ለኔ። አየሽ ጓደኛችን እንዴት እንዳማረባት ሲያምሩ። ያማሃል እንዴ? ያማሃል እንዴ? ለምን እንደዚህ የምታደርገው? ስለምወድሽ። እኔ እኮ ፍቅረኛ አለኝ። አንተ ደግሞ አብሮ አደጌ ጓደኛዬ። እኔ ጋር ያለው ስሜት ከዛም ይበልጣል። ሳቢ አፈቅርሻለሁ። ምንድን ነው የምታወራው? ምን ሆኗል? ሰው ፈርቶ አቋቋሟን አይቶ ለኔ እንደማትሆነኝ ስልክ ስደውል አታነሳም። አላየሁትም ነበር። ምን ነው የደነገጥሽ ትመስያለሽ? የምነግርህ ነገር አለብኝ። ምን አማራጭ መለያየት አለብን። ምን? አዎ ለሁለታችንም የሚሻለው ቢኒ፣ ቆይ እንደዚህ በአንድ ጊዜ እንዴት ልትወስን ቻልክ? በአንድ ያልወሰንኩም። እያየው እንዳላየው ብዙ ቆይቻለሁ። ጓደኛዬ ነው ያልሽው ሰው ግን ከንፈርሽን ስስም ማየት አልችልም። ቢኒ ግን ጠልታይ ነው?
አይ አልጠላውሽም አልጠላሽም ግን አንዳንዴ እየወደዱ መተዋል ከመቋሰል ይሻላል ደህና ሁኚ ሳባ ደህና ሁን ቢኒ አንቺ ልጅ ታፈቅሪኛለሽ እንዴ? አይመጣም እንዴ? ይመጣል ብለሽ የምትጠብቂው እኔ ነው አይደል? ማለት ለምንድን ነው አንተ የምጠብቀህ? ተሳስቻለሁ ማለት ነው? ምኑን? እኔን እየጠበቅሽ ነው ማለቴ ስህተት እንደሆነ እየነገርኩሽ ነው። መልካም ቀን። እና ለምን ትሄዳለህ? ብትሄድ ይሻላል እንዴ? አንቺ ልጅ ታፈቅሪኛለሽ እንዴ? እኔ ኧረ በጭራሽ። እንዴት ስትል አሰብከው? በድጋሚ ተሳሳትኩ ማለት ነው። ትሽ ወይኔ ያቢ ምን ስትይዋሽሹ? ታፈቅሪው አይደል እንዴ? ለምን አቱን አልነገርኩትም? ጃምብሻ ዛሬ ወኔ ላይ ነኝ። አትገፋሚያችሁ ቆርቆሮ ጃምብሻ ዛሬ ምላሱ ነው አጠው ምና ጃምቦዬ የሥራውን ነገር ላሻልከኝ እንዴ? ባልቆጣል ከተክሉ ሰመመን ኪሚያጂ መድኃኒት ነውና የትም ስትጓዢ ካሜራው ጋዜጣ ወይ ጃምቦ ላቡና ፈልቷል። ጃምቦ ውስጥ እንዳለ አውቃለሁ። በእናትህ ክፈትልኝ። ጃምቦ አውቃለሁ፣ አጥፍቻለሁ። እንደዛ ማድረግ አልነበረብኝም። ይቅርታ። እሺ በቃ ውጣና የፈለግከውን ነገር በለኝ ጃምቦ በእናትህ። ኧረ በቁልቢ፣ ኧረ በቁልቢ ወጥቻለሁ። በጣም ተጨንቄ ስለነበረ ይቅርታ። ይህን እኮ ይሰማኛል። እንዳንቺው ሰው ነው እንዳይሸጥ እንዳይለወጥ አድርገሽ ከተውሽኝ በኋላ አሁን ምን ቀረን ብለሽ ነው የምትመጪው? ለዛ እኮ ነው ይቅርታ የምጠይቅ። አንዳንድ ስብራቶች እኮ ይቅርታ የሚለው ቃል ብቻ አይጠግንም። አሁን በእናትሽ በቃ ተይ በቃ ጃምቦ። ከዚህ በላይ ነፍሱ ለብሽ አታስገፍች። ኖረሽ ለማንም ስለማትጠቅሚ ሞት ነው ያለብሽ። ይሄ ሁሉ ሞት ኦ ማይ ጋድ ቢኒ፣ ምን አይነት የሚያስጠላ ሰፈር ውስጥ ነው የጠራኸኝ? ደርሰሻል እኮ ማሪ። አንተ ራሱ እዚህ ቆሻሻ ሰፈር ውስጥ ምን ትሰራለህ? ነይ ፍቅር። አንተ እዚህ ጉራንጉር ውስጥ ነው እንደ ቤት? አዎ። ምን ነው? ኦ ማይ ጋድ፣ ይሄ ሁሉ የለፋሁት እዚህ ቆርቆሮ ስለሚኖር ወንድ ነው? አልገባኝ። እንዲህ ስትታይ ያለ ልጥጥ እኮ ነው የምትመስለው። እና በል በሞላ ወንድ ካንተ ጋር ማን አሰሩን ይበላል? እዛው ተጨማለቅ። እንዴ ቢኒሻ መሽመተሽ ነው? ሳምንቱ ነኝ። እንዴት ነሽ ቴዳ?
ማዘርን እኮ ሊዘይራት ብዬ ነው። አንተ እያለህ ምን ትሆናለች ቢና እንኳን ለሷ ለኛም ተርፈሻል። ኧረ ማሽቃበጥ እቺ ነው ያዘት። እስኪ ይሻላል። እሺ አባቴ አመሰግናለሁ። እንዴ ወዴት ነው? ብቻ አንተ ጨማለቅ አላልሽኝ? የእናንተ ቤት ነው። አይመለከትሽም።